ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ ቦርጪ ለማጥፋት ውፍረት ለመቀነስና የተስተካከለ ቅርጽ እንዲኖረን የሚያስፈልገን እጅግ በጣም ምርጥ ነገሮችን ሁለት ነገሮች ይዤላችሁ መጥቻለሁ። እነዚህ ነገሮች ሰርቼላችኋለሁ። አሰራሩ ሙሉ ቪዲዮውን እስከ ፍጻሜ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ውፍረታችን በቀላል መንገድ ለመቀነስ እንዲሁም ደግሞ የተስተካከለ የሰውነት ቅርጽ እንዲኖረን የሚያስፈልገን እጅግ በጣም አሪፍ የሆነ ነገር ነው ይዤላችሁ የመጣሁት። በጣም ተወዱታላችሁ። ሁላችሁም የምሰራላችሁ ሁለት ነገር ነው ማለት ነው። ሁለቱም ነገር እንግዲህ በእነዚህ ባዘጋጃቸው ነገር ነው የምሰራላችሁ። ከዚህ ጋር እንደምታዩት ከዚህ ጋር ቀረፋ አለ ወይም ደግሞ የሻይ ቅመም አለ፣ የተፈጨ ቅመም አለ። ቀረፋውን እንድታዩት ብዬ ነው ለእናንተ። ቀረፋ ወይም ደግሞ የሻይ ቅመም ከዚህ ጋር አለኝ። ከዚህ ጋር ደግሞ እንደምታዩት እርጎ አለ ማለት ነው። ሎሚ እንዲሁም ደግሞ የድንብላል ቅጠል ወይም ደግሞ ቆዝቦራ በአረብኛ የሚባለውና ኪያር በአረብኛ ወይም ደግሞ ኩከምበር የሚባለው እነዚህ ነገሮች አሉኝ። በእነዚህ ነገሮች ሁለት አይነት ነገር እንዴት አርጌ ይሰራላችኋለሁ ማለት ነው። ውፍረታችን ለመቀነስ ቦርጭ ለማጥፋት እንዲሁም ደግሞ የተስተካከለ የሰውነት ቅርጽ እንዲኖረን የሚያደርግ እጅግ በጣም ቀላል ነገር ነው ማለት ነው። አሰራሩን እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ፣ አብራችሁኝ ተከታተሉ። ከዛ በፊት ለማታውቁኝ ወይም ደግሞ ዛሬ ገና የመጣችሁ አዲስ ካላችሁ ትህትና አባላለሁ። እንኳን ደህና መጣችሁ ወደ ትህትና ቲዩብ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቱን በማጥቆር በየጊዜው የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ አድርጉ። እንዲሁም ደግሞ ነባር ቤተሰቦቼ እንኳን ደህና ቆያችሁኝ። ሌሎች ቪዲዮዎችን ለማግኘት ቀጥታ ፕሮፋይልን በመጫን ቪዲዮ የሚለውን በመንካት ወደ ታች ዝቅ ብላችሁ እጅግ በጣም ብዙ ቪዲዮዎች አሉ። ውፍረት ለመቀነስ፣ ውፍረት ስለመጨመር፣ ስለ ቦርጭ እንዲሁም ደግሞ ስለ ሽበት ማጥፊያ፣ ስለ ጸጉራችን እርዝመት፣ ስለ ጸጉራችን ለሚበጣጠስብን፣ ስለ ሸንተረር ማጥፊያ፣ ለጡት መርገብ ወይም ደግሞ ለወረደ ጡት ማቃኛ የሚሆን የተለያዩ ነገሮች በጣም ብዙ ቪዲዮዎች ሰርቻለሁ። ከመቶ የሚበልጡ ቪዲዮዎች የሰራዋቸው አሉ። እነሱን ለማግኘት ቀጥታ ወደ ታች ዝቅ በሉ ወይም ደግሞ ቀጥታ የምሰራው ቪዲዮ ይሄን እያያችሁ ከሆነ ዲስክሪፕሽን ላይ ዝቅ ስታደርጉት ሁሎቹም ቪዲዮዎች ወደ ታች አመጣላችኋል ማለት ነው። መልካም፣ ወደ ዛሬው ቪዲዮ ቀጥታ እሄዳለሁ። እንዳሳየዋችሁ እነዚህ ነገሮች ነው ያዘጋጀው። በእነዚህ ሁለት ነገሮች እንዴት አድርገን እንሰራለን። አሁን የመጀመሪያው ይሄንን ልስራላችሁ። እርጎ አለ፣ እርጎ እናዘጋጃለን። ቀጥታ ይሄ እርጎ አለ፣ ከፍላችሁ ነው የምትጠቀሙት ወይም ደግሞ ትንሽዬ እርጎዋን መጠቀም ትችላላችሁ። ስለዚህ ቀጥታ ንጹህ ብርጭቆ አቀርባለሁ። ንጹህ ብርጭቆ ካቀረብኩ በኋላ እርጎ ብዙ ስለሆነ ሙሉውን መጠቀም ትችላላችሁ። አንድ ማንኪያ 2 ማንኪያ እርጎ እጠቀማለሁ ማለት ነው። ሌላውን ችግር የለውም ማለት ነው። ስለዚህ 2 ማንኪያ ከዚህ ጋር እርጎ አለ። ከዛ በቀጥታ ከዚህ ጋር እንዳያችሁት የተፈጨ ቀረፋ ነው ማለት ነው። ቀረፋ ማለት እንግዲህ ይሄ ነው። ስለዚህ የተፈጨ ቀረፋ ከዚህ ጋር የምታዩተኝ ትንሿ የሾርባ ማንኪያ በጣም ሳትሞላ ማለት ነው። ምክንያቱም ሲበዛ እንትን የዚህ ጣዕም ስለሚኖርባችሁ፣ ስለዚህ ይሄን ከዛ እንዳያችሁት ይሄንን ከጨመርኩ በኋላ በደንብ አድርጌ አዋህደዋለሁ ማለት ነው። እና ታዋህዱት እንደዚህ ነው የሚሆን ማለት ነው። ከዛ አሁን ከዚህ ጋር ሎሚ አንድ ሎሚ አዘጋጅቻለሁ። አንድ ሙሉ ሎሚ ነው የሚያስፈልገኝ። ሙሉ ሎሚ ያስፈልገኛል። ስለዚህ ሎሚውን ግማሹን ለዚህኛው ስለሆነ የምጠቀመው ቀጥታ ፍሬውን እናወጣለን። ካረኩ በኋላ እጨምረዋለሁ ማለት ነው። ወደዚህ ጨምራለሁ። ሙሉውን ትጨምራላችሁ። ፍሬውን እንትን እንዳይልባችሁ ማለት ነው። እኔ ገብቶብኛል ግን አወጣዋለሁ ማለት ነው። ፍሬውን በኋላ በደንብ አድርጋችሁ ማዋሃድ ይኖርባችኋል ማለት ነው። ስለዚህ ይሄን ጨርሻለሁ። የሰራሁትን እንግዲህ እንዲታያችሁ እኔ በዚህኛው አገለብጠዋለሁ። የተጠቀምኩት እንዳያችሁት 2 ማንኪያ ብቻ ነው። ሙሉ ከተጠቀማችሁ ደግሞ ከዚህ ይበልጥ ብዙ ይሆንላችኋል ማለት ነው። ብዙ መጠቀም ትችላላችሁ፣ ችግር የለውም። ስለዚህ ይሄንን እንደምታዩት በዚህ አንድ ሙሉ ማድረግ ትችላላችሁ እናንተ።
ትንሽ አንድ ማንኪያ ብትጨምሩበትኝ ወይም ደግሞ ከዚህ ጋር የተረፈው የሚታያችሁ እሱን ሙሉን ብትሰሩትኝ ብዙ ይሆናል ማለት ነው። ብዙ ሙሉን መጠቀም ከፈለጋችሁ አንደኛው መንገድ ይሄ ነው። ይሄንን ዘወትር ምን ጊዜ ማታ ማታ ራት በልታችሁ ከመተኛታችሁ በፊት ሁል ጊዜ መጠቀም ይኖርባችኋል ማለት ነው። በየቀኑ ማለት ነው። በየቀኑ የግድ ልትጠቀሙ ይገባል ማለት ነው። አንደኛው መንገድ ይሄ ነው። ወደ ሁለተኛው መንገድ ተወስዳችሁ በመጀመሪያ ይሄው ከዚህ ጋር ኮከምበሩ አለ። ኮከምበሩን እንደምትጠቀሙ አሳያችኋለሁ። ከዛ ይሄንን ትከትፉና ቀጥታ መፍጫ ታዘጋጃላችሁ። ከዚህ ጋር እንደሚታያችሁ መፍጫ አዘጋጃለሁ። ይሄኛው መፍጫ ነው፣ የሁል ጊዜው የቅመማ ቅመም መፍጫው ሳይሆን ይሄኛው ነው እንትን የምንል ማለት ነው የምንጠቀም። ይሄው ቀጥታ ወደ መፍጫው ጨምረዋለሁ ማለት ነው። ወደ መፍጫው ጨምራለሁ። ከዛ አሁን ደግሞ እንደምታዩትኝ ከዚህ ጋር የድንብላል ቅጠል አለኝ ማለት ነው። ይሄን ደግሞ እቆራርጠዋለሁ እንዲፈጨኝ ተልተሎ በደንብ አድርጋችሁ ጣውታኝ ልቀሙታኝ። ምክንያቱም ብዙ ነገር ስለሚኖረው አፈር ምንም ስለሚኖረው በቀጥታ እጨምራለሁ ማለት ነው። እጨምራለሁ። ከዛ ምን ይቀረኛል? ግማሽ ሎሚ ያዘጋጀሁት ይቀራል ማለት ነው። ይቅርታ አንድ ጊዜ ግን ካሜራው እንትን እያለብኝ ስለሆነ ነው። በደንብ እንዲታያችሁ ኦኬ። ከዛ አሁን ይሄ ሎሚውን እንትን ልብሱን አስወግደዋለሁ ማለት ነው። ልብሱን አስወግደዋለሁ። ኦኬ። ቀጥታ ልብሱ እንደዚህ ካስወገድን በኋላ ልብሱን የማንጠቀምበት ምክንያት እንዳይመር ነው፣ ለሌላ አይደለም። ምክንያቱም ይሄ ልብሱ በጣም ይመራል። በቃ ይሄው በዚህ አይነት መንገድ እንትን ካልን በኋላ ፍሬዎችን እነዚህን እናስወጣቸዋለን። ይሄው ፍሬዎችን እያንዳንዳቸው እናስወጣና ጨምረዋለን ማለት ነው። አሁን ይሄ ይመስላል ማለት ነው። አሁን በቀጥታ ምን ያክል ውሃ እጠቀማለሁ? 2 ብርጭቆ ውሃ ነው የምጠቀመው፣ አንድ ሙሉ። ከዛ ሌላ አንድ ሙሉ ብርጭቆ ውሃ ጨምራለሁ ማለት ነው። ከዛ ይሄው ሁለተኛ 2 ብርጭቆ ውሃ እጨምርበታለሁ ማለት ነው። 2 ብርጭቆ ውሃ ከጨመርኩ በኋላ በቀጥታ ያው መቼም በማሽን አድርጌ እፈጨዋለሁ ማለት ነው። ስለዚህ እየፈጨው እንደ ድምፁ እንዳይረብሻችሁ እሺ አሁን እንግዲህ ፈጭቼ ጨርሻለሁ ማለት ነው። ፈጭቼ ጨርሼ ይሄን ይመስላል። ስለዚህ በቀጥታ አሁን እንዴት እንደማደርገው አሳያችኋለሁ። አሁን በቀጥታ አንድ ብርጭቆ ያስፈልገናል። ከዛ የሻይ ማጥለያ ያስፈልገናል ማለት ነው። ቀስ እያደረጋችሁ ታጠሉታላችሁ ማለት ነው። ባጭሩ በጣም ቀላል ነው።
ከዛ ይሄን አስፈክቼ እንትኑ መልሼ ስለዚህ ያዘጋጀሁት ይሄን ይመስላል ማለት ነው። ከዛ ያው እናንተ እንግዲህ እነዚህ ሁለት ነገሮችን ነው የምትጠቀሙ ማለት ነው። ሁለቱን ነገሮች በአንድ ጊዜ ሳይሆን እንግዲህ ይሄ የተረፈ አለ። እኔ 2 ብርጭቆ ውሃ ስለተጠቀምኩ ነው ብዙ የሆነ ማለት ነው። እናንተ ደግሞ ለአንድ ቀን ብቻ ከሆነ የምትፈልጉት 1 ብርጭቆ ውሃ ተጠቀሙና በአንድ ብርጭቆ ሙሉ 1 ብርጭቆ ነው የሚወጣላችሁ ማለት ነው። ስለዚህ እኔ 2 ብርጭቆ ተጠቅሜያለሁ። ጠዋትና ማታ ማድረግ ትችላላችሁ። ልብ አድርጉ ይሄንን ጠዋት 1 ማታ 1 ብትጠጡ እጅግ በጣም እየተሻለ ነው ማለት ነው። ጠዋት ከቁርስ በፊት ማታም ደግሞ ከእራት በፊት ማለት ነው። ይሄንም ደግሞ ምን ጊዜ ማታ ወይም ደግሞ ከእራት በፊት ሁሉ ጊዜ ልንጠቀም ይገባናል ማለት ነው። ተወዱታላችሁ እርግጠኛ ነኝ። በጣም ቀላል ነገር ነው። ከቤታችሁ አይጠፋም፣ ኩከምበር አይጠፋም። ስለዚህ ኩከምበርም እርጎም ያው ሎሚ እና ደግሞ ያለው የድንብላል ቅጠል ደግሞ ስለማይጠፋ እነዚህ ነገሮች በመጠቀም ወፍረታችሁን መቀነስ ትችላላችሁ። የተስተካከለ ቅርጽ እንዲኖራችሁ ማድረግ ትችላላችሁ። ወዳችሁ ፈቅዳችሁ ቻናሌን ስለምትከታተሉ እጅግ በጣም ከልብ እያመሰገንኩኝ በሌላ ቪዲዮ እስክንገናኝ ድረስ በዚህ ተሰናበትኳችሁ። ጥያቄ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በኮሜንት ደግሞ በአስተያየታችሁን እያስቀመጣችሁ ለምታበረታቱኝ ውድ ወዳጆቼ ደግሞ እጅግ በጣም አመሰግናለሁ። እንዳስተካከለ የምትነግሩኝን በሙሉ ደግሞ ለማስተካከል እሞክራለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። አብረን ቆይ